እንደምን አላችሁ ውድ የቻናሌ ቤተሰቦች፣ ሰላም ነው ወይ? ያለው እግዚአብሔር ይመስገን ሰላም ነው። ይህ ጂኤች ቴክ ቲዩብ ነው። በዚህ ቻናል ላይ የኢንጂነሪንግ ስራዎች ማለት የሲቪል ወርክስ በዚህ ይተላለፋል በዚህ ቻናል እና ዛሬ እንግዲህ ላሳያችሁ የፈለኩት እዚህ ኮለን የኮለን አሰራር ነው። የኮለን አሰራር ሆኖ ግን እንዴት ማለት ከኦሬዲ ስላቡ ቆሞ ከነበረ ስላብ ላይ ወደ ላይ ፍሎር ለመጨመር ታስቦ ያንን ነው ላሳያችሁ የወደድኩት እና እዚህ ጋር እንግዲህ የኮለኖችን እዚህ ጋር ሰርተን አፈነናል። ነገር ግን እነዚህን ለማፈን ቀድመን በፊት ምንድነው ብረቶቹ ኦሬዲ ስላቡ አልቆ ስለነበር ቶፕ ስላብ ተደርጎ ስለነበር ሩፍ ነበር ማለት ነው እና እንዲቀጥል ታስቦ ያው ዲዛይኑ ይፈቅድ ስለነበረ እሱን የተጣጠፉትን የኮለን እንትናቸውን ላፓቸውን ለማግኘት ኦሬዲ ያንን ታጥፎ ስለነበር እሱን ቆርቁረን እንደገና አውጥተን ኮለኖችን ላፕ እያደረግን ነው አሁን ለመቀጠል የተገደድ ነው። እየቀጠልን እየሰራን ነው። እንደምትመለከቱት እንግዲህ እዚህ ጋር ይሄው ኮለኖቹ ይሄ ተቆርቁሮ ቺዝል ተደርጎ ወደታች የምንፈልገው ላፕ ያክል ዴብዙን ካገኘን በኋላ እዚህ ጋር ኮለኖችን እየቀጠልን መስራት ችለናል ማለት ነው እና በዚህ መልኩ እየሰራን እንገኛለን። እዚህ ጋር እንግዲህ እንደምትመለከቱት ይሄ ባለ 16 ነው ብረታችን ዲያሜትሩ 16 ሲሆን ወዲ ንስ ዞር አብረን ተዞራል እና የምትመለከቱት እንግዲህ ያው ተደርጎ ይሄንን ዴብዝ ያክል ኦልሞስት 64 ሳንቲም ላፕ ስናገኝ ማለት ነው ዴብዙን እስክናገኝ ድረስ ቆርቁረን ወይም ደግሞ ቺዝል አድርገን እዚህ ጋር ላፕ እያደረግን ወደ ላይ አንድ ፍሎር ለመጨመር ክሊያንቶቹ በዚህ መልኩ እንዲሆንላቸው ስለፈለጉ ይሄንን አድርገናል ማለት ነው እና ይሄው እንደምትመለከቱት እነዛ እንግዲህ ይሄንን አድርገን ላፕ ካደረግን በኋላ እነዚህን በኬሚካል አስፈላጊውን ኬሚካል ቦንዴጅ ማለት ኤግዚስቲንግ ኮንክሪቱን እና ኦልድ ኮንክሪቱን እና ፍሬሽ ኮንክሪቱን ለማገናኘት ማነው ኬሚካል ተጠቅመናል ቦንዴጅ ማለት ነው። ወይ ያለው መታዳት በዚህ መልኩ እየሰራን እንገኛለን። እንደምትመለከቱት እዚህ ካያቆሙ ስለሆነ ነው። ስለዚህ ይሄን ይመስላሉ ተመልካቾቼ። እንግዲህ ይሄን ለማጋራት ያክል ነው። እንግዲህ ቪዲዮ ምናልባት ተጠቀማችሁ ጥያቄም ካላችሁ መጠየቅ ትችላላችሁ። እነዚህ ኦሬዲ የታሸጉ ኮሎኖች ናቸው። ፎርሞታቸው ታሽገው ነው የምትመለከቷቸው። እነዚህ ታሽገው ነው። ስለዚህ ይሄ አዲስ የመጣ ስራ ነው። እዚህ ላይ ይሄን አሁን ከኛ ኦሬዲ የበፊቱን ይሄ ከቀድሞ የነበረውን ያውን ጂ ፕላስ ኦልሞስት 7ኛ ፍሎር ነው። ይሄ ወደ 8 ነው የሚቀጥለው፣ ወደ 8ኛ ፍሎር ነው። እኛ የበፊቱን እኛ አልሰራነው ነበረ፣ ሌላ የፕሪቪየሱን ይሄን የቀድሞውን። አሁን ይሄንን ነው እኛ የያዝነው እና ትንሽ ያው ዲፌክቶች አሉት። አክቹአሊ እንግዲህ ከታች ያሉት የሴንተር የምናምን አንዳንድ ችግሮች አለ፣ የአላይመንት ምናምን እነሱን ለማስታረቅ እየሞከርን ነው። ሌላ ሰው የሰራው ላይ ሲገባ ትንሽ እነሱ የሰሩበት መንገድ አንዳንድ ችግሮች አሉ። እንግዲህ ለምሳሌ ኤጅ ኮለመን አብዛኛውን ጊዜ ሴንተር አይጠብቁም። that means ሴንተር አይጠብቁም ኢን ሴንስ ወደ ውጪ ፍላሽ እንዲያደርጉ ተብለው ወደ ውጪ መቁረጥ ያለባቸው አለ። ወደ ውስጥ ደግሞ የሚገባው አብዛኛውን ጊዜ በዛ ይላል። እሱን አንዳንድ ቦታ ላይ ሲያቆሙ ወይም ደግሞ ሲሰሩ ሲቀይሱ ኮሎኖቹ ሴንተር ነው የሆኑት። that means ወደ ውጪ ኦልሞስት ግማሹ ይወጣል ማለት ነው። እዛ እንደምትመለከቱት እንግዲህ ከታያችሁ ኮሎኑ ቆርጦ ይገኛል ወደ ውጪ። አይታያችሁ እንጂ እንደዚህ አይነት ነገሮች መፈጠር የለባቸውም ነበረ። እንደዚህ አይነት ነገሮች ተፈጥረዋል እና አዝማች አስ ፖሲብል እንግዲህ ከዛ ጋር ነገሮችን ለማስማማት ያው መቀየር አንችልም። ሰምሃው እንግዲህ ቶፕ ታይዲሙም ስላለ ከላይ እነዛ እንዲመጡ አድርገን እያስተካከልን ነው ለመስራት የምንሞክረው ማለት ነው። እዛ ጋር የምትመለከቱት ሊፍት ሻፍት ነው፣ የሊፍት ሽሮል ነው። ስለዚህ እሱም ከውስጥ ውስጠኛው ፎርምወርክ ተሰርቶለት ኢንሳይድ ፎርምወርክ ማለት ነው። ከውጭ ብረት ቆሞ የውጭኛው ይሰራለትና
ኮንክሪት ካስት ይደረግና እንደዚህ ወደ ላይ ይቀጥላል። ወደ ላይ ይቀጥላል ኢንሴስ ከቶፕ ታይ ቢም በኋላ ከላይ 1 ሜትር ከፍ ማለት ለማሽኑ እንዲህ ሆን ተደርጎ ይሰራል ማለት ነው። ይሄን ይመስላል እንግዲህ። ምናልባት ሀሳብ አስተያየት ካላችሁ ጠይቁ እና በዚህ መልኩ ነው እንግዲህ ይሄን እየሰራ እንገኛለን። እንደምትመለከቱት ይመስላል። እነዚህ ኤጅ ኮለመን ናቸው። ከውጭኛው በኩል እያሸግን እንገኛለን እንደዚህ እና ይሄን ይመስላል እንግዲህ። የንፋስ ምናምን ድምጽ ሊሰማችሁ ይችላል። ሞር ቪዲዮ እያያችሁ ጥያቄ ካላችሁ you can ask me, you can comment, you can just give me any suggestion, you can ask me any question. So as you see, these are the bar benders. They are just fixing the bars. እዚህ ሲሆን እንግዲህ እንደምትመለከቱት ይሄንን ታፕ አድርገን ኮንክሪት እንሞላዋለን። ኮንክሪት ሲሞላ ያሳያችኋለሁ። አሁን እያቦኩ ስለሆነ ዳር ጀስት ሚክሲንግ this is ኮንክሪት በማኑዋል ነው በሰው ነው የሚቦካው። ያው በከታች በሸክም እናመጣና አሸዋና ጠጠር ፉሊ እንግዲህ ለዚህ አላመጣንም። ፉሊ ያስፈልግ ነበረ። በዚህ መልኩ እየሰራን ነው እንግዲህ ወደ ተመልካቾቼ። as I said, you can ask me, you can give me any suggestion, any comment. See you next time. This is enough for today. Thank you for watching this video. Thank you.